በየቀኑ ሰውነታችንን መታጠብ የሰውነት ጠረንን ከማስወገድ ውጪ አእምሯችን ንቁ የመሆንና የመረጋጋትን ስሜትም ይፈጥርልናል። በተለይ ደግሞ ከትምህርት ወይም ከስራ በኋላ የተረጋጋ ሻወር መውሰድ በሙቀት ሰዓት የሚፈጠር ላብን ለማስወገድ እንዲሁም ደግሞ ድካምን ለማራገፍ ይረዳል። ሁለተኛ ስኪን ኬር፣ ግዴታ ውድ ፕሮዳክት መጠቀም ሳያስፈልገን በቤት ውስጥ በምናገኛቸው ነገሮች ብቻ ቆንጆ ቆዳ እንዲኖረን ማድረግ እንችላለን። ለምሳሌ የእርድ፣ እርጎና ማር ውህድ መጠቀም ቆዳችን ቆንጆና የሚያበራ ያደርገዋል። እመኑኝ፣ ሞክሩትና ታመሰግኑኛላችሁ። አንድ ማወቅ የሚጠበቅባችሁ ነገር የትኛውም ለውጥ ጊዜ እንደሚፈልግ ብቻ ነው። ሶስተኛ ኦራል ሃይጂን፣ የአፍ ንጽህና በጣም ወሳኝ ነው። ሁሌም በየቀኑ ጠዋትና ማታ ጥርስሽን ቦርሺ፣ በቀን አንዴ ፍሎስ አድርጊ፣ እንዲሁም ደግሞ በየ2 ወይም በየ3 ወሩ የጥርስ ብሩሽን ቀይሪ። መርሳት የሌለብሽ ሁሌም በየቀኑ የአፍ ንጽህናሽን መጠበቅ የትም ቦታ ላይ ብትሆኚ የራስ መተማመን እንዲሰማሽ ያደርጋል። አራተኛ ሄር ኬር፣ የሴት ልጅ ትልቁ ውበቷ ጸጉሯ ነው። ስለዚህ ጸጉርሽ ሁሌም ንጹህና በአግባቡ የተያያዘ መሆን አለበት። የፈለገ ብትዘንጡ ጸጉራችሁ የተንጨባረረ ከሆነ ዝነጣችሁን ሙሉ ለሙሉ ያበላሸዋል። ብዙ ጊዜ አስተውላችሁ ከሆነ ያን ያህል ባትዘንጡም እንኳን ጸጉራችሁ ቆንጆ ተደርጎ የተያያዘ ከሆነ ይበልጥ ውበታችሁን ያጎለዋል። ስለዚህ ለጸጉርሽ ጊዜ መስጠት አለብሽ። አምስተኛ የእጅና የጥፍር ንጽህና፣ የእጅና የጥፍር ንጽህና በጣም አስፈላጊ ነው። አብዛኞቻችን ችላ የምንለው ነገር ቢሆንም ግን ደግሞ አንዲት ሴት እጆቿን በደንብ የምትንከባከብና ጥፍሮቿም ንጹህና በስርዓቱ የተቆረጡ መሆን አለባቸው። እና ይህ ደግሞ አንዲት ሴት ለትንንሽ ነገሮች እንኳን ቦታ እንደምትሰጥ ያሳያል። እንዲሁም ደግሞ ሰዎች ድንገት እጅሽን ወይም ደግሞ ጥፍርሽን ቢያዩሽ የማያሳቅቅሽ መሆን አለበት። ስድስተኛው ጌጣጌጥ፣ ግዴታ ትሬንድ የሆኑ ጌጣጌጦች ሊኖሩሽ አይገባም። አንቺ የምትወጃቸው 2 ወይም ደግሞ 3 ጌጣጌጦች ካሉሽ በቂ ነው። ምክንያቱም በአለባበስሽ ላይ ብዙም ያልተጋነነ ጌጣጌጥ ብታካትቺ ይበልጥ ዝነጣሽን ያጎላዋል። ሰባተኛ ጥሩ ጠረን፣ አንዳንድ ሰዎች አሉ አይደለ ገና አጠገባችን ሳይደርሱ በሽታቸው ብቻ እንትና መጣ የምንላቸው። ምክንያቱም በጠረናቸው ወይም በሚጠቀሙት ሽቶ ብቻ ስለምናውቃቸው ነው። ሁሌም ተመሳሳይ ጠረን ካለሽ በሰዎች ዘንድ የማትረሺ ያደርግሻል፣ ግን ደግሞ በጣም የተጋነነ መሆን የለበትም። ስምንተኛው አውትፊት፣ ውድ ልብሶች መጠቀም ሳያስፈልግሽ ያሉሽን ልብሶች በመጠቀም ብቻ ቆንጆ መሆን ትችያለሽ። ከአንቺ የሚጠበቀው ልብሶችሽ ንጹህ መሆናቸውና ከሰውነትሽ ጋር መሄዳውን ማወቅ ነው። ዘጠነኛ ኮንፊደንስ ያላት ሴት ሁሌም ቢሆን ቆንጆ ናት። ስለዚህ ለራስሽ ጊዜ ስጪ። የምትተማመኝበትን ነገር ጸንተሽ ማድረግ የምትችይ ጠንካራ ሴት መሆን አለብሽ። ስለዚህ የኔ ቆንጆ ሁሌም ለራስሽ ጊዜ ስጪ። የዛሬው ቪዲዮ ይሄን ይመስል ነበረ እና ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።